ስለዚህ ይሄ ቅዱስ ሮበርት በሰፊው አድርጎ የሚናገረው ነው። እንግዲህ ቤተክርስቲያናችንን ስናስብ አንዲት ቅድስት ካቶሊካዊት ሐዋርያዊት ናት እንላለን። ብዙ ጥያቄ ይኖራል አይደል? አንዳንድ ጊዜ ማንነኛ ልክ በጴጥሮስ መልእክት እንደተናገረው ለሚጠይቋችሁ ሰዎች መልስ እንድትሰጡ ዝግጁዎች ሁኑ ነው አይደል? አንድ ሰው ማንነ ሲባል ስሙን መናገር አለበት አይደል? ማንነኝ። ስለዚህ እኛስ ማንነን? ሰው ራሱን ተቀብሎ መኖር አለበት አይደል? እኔ እንደዚህ ነኝ፣ ስሜ እንደዚህ ነው፣ ህይወቴ እንደዚህ ነው። እና ወደ ቤተክርስቲያናችን ስንመጣ እንግዲህ የእውነተኛይቱ ቤተክርስቲያን አራት መታወቂያ ምልክቶች የኛ ማንነትን የሚያንጸባርቅ ነገር ያሳያሉ። ጸሎት ስናደርግ ምን እንላለን? የሃይማኖት ስራ ስንል አምላኬ ሆይ አንተ የገለጥከውን ቅዱስ ቤተክርስቲያን የምታምነውንና የምታስተምረውን ሁሉ አምናለሁ